ጻፋችሁልኝ ስታጽናኑኝ ማለት ነው። ምን ልበላችሁ ከዛ በፊት ሰው የሌለው ሰው በጣም ደካማ የሆነች ምናምን ነበረ የሆነ ተስፋ ቆርጥ ነበረ ጌታን እምሬ ነው ስሬስ እየቀለድኩ አይደለም እና በጣም ከዛ በፊት ያስጠላኝ ነበረ ለምንድነው የምኖረው እስከምል ድረስ ደርሼ ነበረ ግን ያው ብዙዎቻቸው ወንድማሞቼን እዚህ ውስጥ ያሉ ብዙዎቻቸውን መጥተው አይዞሽ በርቺ ምናምን ሲሉኝ ለካ እኔ የሚፈልግ ሰው አለ እላለሁ ጌታን ምክንያቱም ያለፍኩበት ከባድ ጊዜ ስለሆነ ከባድ ነገር ስለሆነ ማለት ነው። ያው በሰው ዘንድ የሰው የማይችል እግዚአብሔር ይቻላል። ያው በቤተሰው ምናምን እንትን ስላሉኝ የሆነ በቃ ሰው የሌለው ሰው ደካማ ሰው በቃ ምንም አይችል ምናምን በቃ እንደዛን አይነት ነው የሚሰማኝና ብቸኝነት የሆነ በቃ አላቅም ያንን ነበረ የሚሰማኝ ማለት ነው። ግን እንደዛ ስታበረታቱኝ ሚዲያ ላይ እንደዚህ መታችሁ እንትን ስትሉ ጌታን እኔም ሰው ይፈልጋል እስከምል ድረስ ነው የምሆነው